ሰላም ጤና ይስጥልን እንዴት ናችሁ? ሰላም ናችሁ? ዶክተር አሸናፊ ነኝ። ዛሬ እንግዲህ ትንሽ ልናወራ ያሰብኩት ስለ የሆድ ድርቀት ነው። በዚህ ቪዲዮ የምናየው የሆድ ድርቀት ምንድን ነው? ሆድ ድርቀትን ሊያመጣ የሚችሉ ነገሮች እንዴት መከላከል እንችላለን? ከዛ እንዴት ህክምናውስ ምን አይነት ነው የሚለው ነገር እናያለን ማለት ነው። እንግዲህ የሆድ ድርቀት ማለት አንድ ሰው በሳምንት ከ3 ጊዜ በታች ሽንት ቤት የሚጠቀም ከሆነ እንደዛውም ደግሞ ሰገራው የሚደርቅ በጣም ጠንካራ የሆነ ሰገራው ሙሉ በሙሉ ያልወጣ አይነት ስሜት የሚሰማው ከሆነ ይህ ሰው የሆድ ድርቀት አለበት ማለት እንችላለን ማለት ነው። ከ3 ወር በላይ የሚቆይ ከሆነ የቆየ አይነት የሆድ ድርቀት አለበት ማለት እንችላለን። ስለዚህ አሁን እንግዲህ ይህን ድርቀት ሊያመጣ የሚችሉ ብዙ ነገሮች ይኖራሉ። አንዱ ሃይ ፋይበር ያላቸው ምግቦችን አለመብላት ነው። ፋይበር ያላቸው ምግቦች ብዙ ሊሆኑ ይችላሉ እና ሰላጣ፣ ጎመን፣ ቆስጣ እንደዛውም ደግሞ አፕል፣ ፓፓዬ፣ ሀባብ፣ ገብስ፣ ስንዴ እንዲህ አይነት ምግቦችን ፋይበር ያላቸው ምግቦችን አለመጠቀም ይሄን ነገር ወይም ደግሞ የሆድ ድርቀት ሊያመጣ ይችላል ማለት ነው። በቂ ፈሳሽ አለመውሰድ ነው። ቢያንስ አንድ ሰው ከ1.5 ወይም ደግሞ ከ2 ሊትር በላይ በቀን መጠጣት አለበት ውሃ። ከዛ በተረፈ ሌሎች ብዙ ነገር ሊኖሩ ይችላሉ። ስፔሻሊ ፊዚካል አክቲቪቲ ወይም ደግሞ ብዙ ጊዜ አልጋ ላይ የሚቆይ ከሆነ እንቅስቃሴ ከሌለ ጀነራሊ የሆድ ድርቀት ሊመጣ ይችላል ማለት ነው። ሌላኛው ሰገራውን ለብዙ ሰዓት የሚያቆይ ከሆነ በስራ ምክንያት ሊሆን ይችላል። በተለያየ አይነት ሚንስ ሰገራው ለብዙ ሰዓታት ማቆየት የሆድ ድርቀት ሊያመጣ ይችላል። ብዙ አይነት ዲዚዞች ወይም ደግሞ በሽታዎች አለ የሆድ ድርቀት ሊያመጣ የሚችለው አንዱ የእንቅርት ሆርሞን ማነስ ነው። የእንቅርት ሆርሞን ማነስ ይህን ነገር ሊያመጣ ይችላል። ሌላኛው እርግዝና ነው። እርግዝና የሆድ ድርቀትን ሊያመጣ ይችላል። እንደዛውም ደግሞ ስትሮክ ክንታሮት ወይም ደግሞ የፊንጢጣ መሰንጠቅ ካለ የሆድ ድርቀት ሊያመጣ ይችላል። ለምን ሰገራ ማውጣት ስለሚፈሩ ብዙ ጊዜ ህመም ስለሚኖር የሆድ ድርቀት ሊመጣ ይችላል ማለት ነው። ሌሎቹ መድኃኒቶች ናቸው። ስፔሻሊ ኦፖይድ የሚባለው እነ ትራማዶል፣ ሞርፊን ብዙ ጊዜ የምንጠቀም ከሆነ የሆድ ድርቀት ያመጣብናል ማለት ነው። እንደዛውም ደግሞ ለጭንቀት ወይም ደግሞ ለዲፕሬሽን ተብሎ የሚወሰዱ እና አሚትሪፕቲሊን፣ ፍሎክስቲን የሚባሉ መድኃኒቶች የሆድ ድርቀት ሊያመጡ ይችላሉ። ሌላኛው ለግፊት እና የተለያየ አይነት የሚሰጥ ለግፊት የሚሰጥ ካልሽየም ቻናል ብሎከርስ የሚባለው አሚሎዲፒን የሚባለው ለብዙ ጊዜ ለግፊት የምንጠቀመው መድኃኒት ራሱ የሆድ ድርቀት ሊያመጣ ይችላል። ለደም ማነስ የምንሰጠው አይረን የሚባለው ታብሌት የሆድ ድርቀት ሊያመጣ ይችላል ማለት ነው። ሌላ ደግሞ የምናየው ሬድ ፍላግ የሚባለው ወይም ደግሞ መቼ ነው ሲሪየስሊ ይህን ነገር ማየት ያለብን መጥፎ የሚሆነው በጊዜ ሐኪም ቤት ሄደን መታየት ያለብን መቼ ነው የሚለው ነገር ስፔሻሊ እድሜው ከ45 ዓመት በላይ የሆነ ሰው እንደዛውም ደግሞ ክብደት መቀነስ የሚኖር ከሆነ ሰገራ ላይ ደም የሚኖር ከሆነ ደም ማነስ ካለ እንደዛውም ደግሞ ማስመለስ ቤተሰብ ውስጥ ከዚህ በፊት የአንጀት ካንሰር ምናምን የሚኖር ከሆነ በጊዜ ስክሪን ወይ ደግሞ መታየት አለብን ማለት ነው። ከዛ እንዴት ልናክመው እንችላለን? ቤት ውስጥም ሆነ ሐኪም ቤት እንዴት ማከም እንችላለን የሚለው ነገር አንደኛ መጀመሪያ ላይ ያለው ሃይ ፋይበር ያላቸው ቅድም ያወራነው ምግቦች መጠቀም በብዛት። ሁለተኛ ደግሞ ውሃ በደንብ መጠጣት ነው። ፈሳሽ በተለያየ አይነት ሚንስ መውሰድ አለብን ማለት ነው። ሌላኛው ደግሞ ፊዚካል አክቲቪቲ ደግሞ ኤክሰርሳይዝ መስራት በጣም ጥሩ ነው። ሰከንደሪ ኮዝስ የሚባለው በሽታዎች አለ የእንቅርት ሆርሞን ማነስ ያለው እርግዝና እንደዛውም ደግሞ የፊንጢጣ መሰንጠቅ፣ ክንታሮት እንደዛ አይነት ነገሮች ካለ እነሱን በተለያየ አይነት ሚንስ በመድኃኒትም ቢሆን መቀነስ መቻል አለብን። ከመድኃኒት የመጣ ከሆነ ቅድም ያወራነው መድኃኒቶች ማስወገድ አለብን ማለት ነው። ሽንት ቤት የምንጠቀምበት ታይም ሬጉላር ማለት ነው። በተመሳሳይ ማለት ነው።
ስፔሻሊ ከምግብ በኋላ ከምግብ በልተን ከ2 ሰዓት በኋላ ሊኖር ስለሚችል ብዙ ጊዜ ተመሳሳይ አይነት ሰዓት ላይ ካስለመድነው አእምሯችን ሪፍሌክስ ስላለው በራሱ ሊመጣ ይችላል ማለት ነው። ስፔሻሊ ሽንት ቤት ገብተን ለአንድ 5 ደቂቃ መቀመጥ አለብን። ባይኖር ራሱ ማስለመድ በየጊዜው በተመሳሳይ አይነት ሰዓት ማስለመድ አለብን። ሌላኛው ደግሞ ዲፊኬሽን ፖስቸር የሚባለው አለ። ሽንት ቤት አቀማመጥ ራሱን የቻለ ተጽዕኖ አለው ማለት ነው። ሌላኛው ደግሞ ቡና ስንጠቀም ስቲሙላንት ስለሆነ ሰገራ ሊያወጣ ይችላል ማለት ነው። ቡና መጠቀም ራሱ ጥሩ ነው ማለት ነው። ለሆድ ድርቀት ብዙ አይነት መድኃኒቶች ይኖረናል። ላክቱሎስ የሚባለው ሽሮፕ አለ። እንደዛውም ደግሞ ቢዛኮዴይን የሚባሉ መድኃኒት አለ። የተለያየ አይነት ብዙ ነገሮች አሉ። ካስተር ኦይል የሚጠቀሙ አለ። ቢዛኮዴይን የሚባለው ነገር ለህፃን ልጅ አይሰጥም። እንደዛውም ደግሞ በእርግዝና ጊዜ በብዛት መውሰድ ጥሩ አይደለም። ስለዚህ በተለያየ አይነት ሚንስ ቅድም ያወራነው ፋይበር ምግቦች፣ ውሃ መጠጣት፣ ኤክሰርሳይዝ መስራት በእንደዚህ አይነት ነገሮች ሞክረን እምቢ ካለ ወደ ሐኪም ቤት ሄደን በመድኃኒት ትሪት ማድረግ ይቻላል ማለት ነው። ያው ሌላኛው ቅድም ያወራነው ሬድ ፍላግ የሚባለው እነዛ ፖይንቶች በደንብ መያዝ ያስፈልጋል። ለምን ስክሪኒንግ ስለሚያስፈልግ ለእንደዛ አይነት ሰው ስፔሻሊ እድሜያቸው ከ45 ዓመት በላይ ከሆነ ቼክ ማድረግ አለብን ማለት ነው። ስለዚህ ለዛሬ ስለ ኮንስቲፔሽን ወይም ደግሞ የሆድ ድርቀት ያወራነው ይሄ ነው። ለሌሎች ይህን ቪዲዮ ሼር አድርጉልኝ። እንደዛውም ደግሞ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።